ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። አንዳንዱ የጋብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ጋብርኤል ከየት አምጥቶ ይሰጣል? ታዲያ ከየት አምጥቴ ነው የጋብርኤል ስጦታ ብሎ የምትጽፈው? ለዘካርያስ ወንድ ልጅ እንደሚወልድ መጥቶ የተናገረው መልአክ ከራሱ አምጥቶ አይደለም እኮ ሂድ ተብሎ እና በቁርአን ውስጥ ብዙ ኮመን ነገሮች አሉ። ብዙ አብርሃም ኢብራሂም የጋራ ነው፣ እንደ ነብይ የጋራ ነው፣ እንደ አባት የጋራ ነው። ሙሴ የጋራ ነው፣ ዳውድ የጋራ ነው ወይም ዳዊት የጋራ ነው፣ ሱሌማን የጋራ ነው። ብዙ የጋራ ነገር አለ። የሚያለያየንን ፓርት መተው፣ አንድ የሚያግባቡንን ነገሮች በጣም አብሮ መኖር ይቻላል። የግድ መጣላት አያስፈልግም። ይሄንን መልእክት አድርስለት። ልጅ የማን ስጦታ ነው? እመቤቴ ማርያም አይወድም ጭቅጭቅ መልአክ እንትን ሰጣለው ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለኝ ዛንጥላ ሰጣለው። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ አረባክ አራተው በእውነት አትቀልድ። ዛንጥላ ሰጣለው በል፣ ትልቅ ሻማ አበራለው በል፣ አይሰማህም። አያስፈልግም። የእምነት ነገር የፖለቲካ ነገር እንደ ልብ መስጠት ነው። አንዳንዱ ይሄ ብርጭቆ ነጭ ሆኖ ይታየዋል፣ አንዳንዱ አይታየው። ችግር የለውም፣ በራሱ መንገድ ያስብ። ግን በየቦታው በጣም ጠቃሚ የሆኑ ልንማርባቸው የሚገቡ ጉዳዮች አሉ። ከነሱ ወስደን በጋራ መኖር እንችላለን ብሎ ማመን ያስፈልጋል። የሃይማኖት ብሔርተኝነትም ትንሽ መገራት አለበት። እንትን ለቋል ትንሽ እኛ ጋርና ያስፈልጋል። በጣም ኢምፖርታንት ኢንስቲትዩሽን ነው። ድሮን ተወያየንበት። ኢምፖርታንት ኢንስቲትዩሽን ነው። መደገፍ መገንባት አለበት። ግን ፖለቲካ መሆን የለበትም። ግን ዘር መሆን የለበትም። ግን ሱፐርማሲ መሆን የለበትም። በጋራ በእኩል በፍቅር ለመኖር ሁሉም ደግሞ የኛና የሚያስፈልገን የኔ እምነት የሆነ ነገር ሊሆን ይችላል። ያኛው እምነት በፍጹም የማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ። ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም፣ ተማር። በክርስትና ውስጥ በጣም የሚያጓጉ እንደዚህ የምንማራቸው ጉዳዮች አሉ፣ ተማር። አንተ ግን የፈለከውን ሁን። አሁን ለምሳሌ ጥምቀት የኦርቶዶክስ ወጣቶች በተለየ መንገድ ከተማ ያጸዳሉ፣ ያሰማምራሉ፣ ታውቃላችሁ። ግን ጥምቀት ለኦርቶዶክስ የእምነት ኤክሰርሳይዝ ቀን ሆኖ እስላሞችም ሌሎቻችንም ግን በጋራ የምናከብረው በዓል ቢሆን ልክ እንደ ድሮ እንደምናደርገው ማለት ነው። ድሮ መግሪብ ሰግደን ዳመራ እናቃጥል ነበር እኛ ሀገር ባይዘው። ልክ እንደሱ ቢሆን ጥምቀት ብቻ ስንትና ስንት ቱሪስት ሊያመጣ ይችላል። ኢድ ላይ ጀመርነው እንትን ክሪስማስ ላይ ያሉ በዓላት፣ የአገው ትግራይ፣ አማራ ጫፍ አካባቢ ያሉ ዘፈኖች፣ መስቀል ላይ የሚደረጉ እዚህ አካባቢ ያሉ ሬቻዎች የሆነ የቡድን ሳይሆኑ ለቡድኑ በራሱ በገባው መንገድ ከቡድኑ ውጭ ያለን ደግሞ የጋራ የወል አሴት ቢሆን እንዴት መዝናኛ በሆነ ነበረ። አሁን ጭንቀት እኮ ነው። ጥምቀት መጣ በሰላም ያልፍ ይሆናል። እሬቻ መጣ በሰላም ያልፍ ይሆናል። እንዴት ሰው ያን የሚያክል ሰው የሚያሰባስብ በዓል የጭንቀት ምንጭ ይሆንለታል? አንተ ተጨንቀስ እንዴት ነው ከውጭ ሰው መጥቶ የሚያይልህ? ሊያይ አይችልም። ይሄን ሰላማዊ ነገር በውስጣችን መገንባት ያስፈልጋል።